አንቺ ምን ፈልገሽ ነው እዚህ ቤት የመጣሽው? በእርግጠኝነት ከዛ ቤት የወጣችው ገንዘቧን ስላልከፈሏ ብቻ ነው። ጽዮን በጣም ጨካኝና አስመሳይ ሴት ናት ማለት ነው። ዛሬ እንግዲህ ሰራተኛዋስ ፋና የተሰኘውን ድራማ ይዤላችሁ መጥቻለሁ። ፋና እንግዲህ እና አቤል ቤት በሰራተኝነት ተቀጥራ እየሰራች እያለ ነገር ግን እሱ ሊተናኮላት ፈለገ ማለት ነው። በሚገባ ሰው ስራዋን እየሰራች እያለ እሱ ግን ያሰበው ሌላ ነገር ነው። እንደዛ ስለሆነ እምቢ ስላለችው በጣም በማንኛውም ነገር ሊያሰቃያት ሞከረ ማለት ነው። እንደዛም ሆኖ እያለ ጽና አቤላ እንግዲህ አብረው ናቸው። ከባሏ ጋር እየተደበቀ ወደ አቤል እየመጣች ነበረ ነው። ያንን ሚስጥር ደግሞ ፋና እያየች ነበረ እዛ በምትሰራበት ቤት ማለት ነው። በእና ማክቤል ቤት ወደና አቤል ቤት ማለት ነው። ያን ነገር ለባለቤቴ ትናገርብኛለች በማለት ከዚህ ቤት እናባራት በማለት የተነሳ አቤል ጋር ተመካክረው ፋናን ከዛ ቤት ያባሯታል ማለት ነው። በዛን ሰዓት እንግዲህ እየተሯሯጠች ከዛ ቤት እየወጣች ያለ እሱም ተከትሏት ሲወጣ መምህሯን ኤፍሬምን ታገኘዋለች ማለት ነው። እየሮጠች ያለ ምን ሆነች ነው ፋና የምትሮጪው? ምን ሆነች ነው? የተፈጠረ ችግር አለ እንደ እያለች ሲጠይቃት ልትነግረው አልቻለችም ማለት ነው። ያው ግን የሆነ ሆኖና ከቤቱ ይዟት ሄዷል ማለት ነው። መምህሯ ይዟት እየሄደ ያለ ነገር ግን ያሰበችው ነገር ያልጠበቀችው ነገር ጠብቋታል ማለት ነው። ያን ቤት ያችን ሴት ያየቻት የሱ ባለቤት ናት ማለት ነው። የኤፍሬም ባለቤት እሷ ናት ማለት ነው። እሱ ባለቤት ሆና ተገኘች። ነገር ግን እንዴት ይቺ ደግሞ ልትመጣ ቻለች ያለች ባለቤቷን ስታፋጠው ነበረ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦች እንደምን አላችሁልኝ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ስትተርፍርፍ ይበልልኝ። ሰላም ፍቅር ለሀገራችን ይሆንልን። ዛሬ እንግዲህ ፋና የተሰኘው ድራማ ተከታታይ ድራማ ይዤላችሁ መጥቻለሁ። እኔ በጣም ነው የወደድኩት። በጣም ያስተምራል ብዬ አስባለሁኝ። እስቲ ላይክ እያደረጋችሁ እንጀምረው። አዳዲስ የሆናችሁ እንግዲህ ቤተሰብ ሁኑ ማለት ነው። እና ፋና እንግዲህ በጣም ደንግጣ ነበር የፂ ቤትና ባለቤቷ ስለሆኑ በዛን ሰዓት እንዴት ተከተለሽ የመጣሽ? እዚህ ደግሞ ምን ትሰሪያለሽ? ለመሆኑ እየተከታተልሽ ነው እንዴ ደግሞ እያለች እና ምስጢሬን ለባለቤቴ ልትናገሪ ነው እንዴ ከዚህ የመጣሽው ስትላት ነበር ፋናን ማለት ነው። እሷ ግን በጭራሽ አጋጣሚ ነው እንደዚህ ያለ ነገር አስቤም አላውቅም፣ ግን አጋጣሚ ነው እሱ ደግሞ መምህሬ ነው እያለቻት ነበር ማለት ነው። እንደዛ እያለቻት እያለ መምህሯ ምን እያደረግሽ ነው? ምን ሆነሽ ነው የምታስጨንቂያት? ትተዋወቃላችሁ እንዴ በማለት ሲጠይቃት ነበረ ማለት ነው። እሷ ግን እንደማይተዋወቁ እየደባበቀች ነበረ። እሱ ሲወጣላት በጣም ስትወጋት ነበረ። በዛ የተነሳ ቤቴንም ለቀሽ አሁኑን ውጪ እያለቻት ስትላት ነበር ማለት ነው። ነገር ግን እሱ መዛም የላትም እዛው ትሰራለች ሲላት እንዴት ተያዥ የሌላት ሰራተኛ ከቤት ይዘህ ትመጣለህ እያለች ስትወጋው ነበር ማለት ነው። እሱ ግን ተማሪ ናት አውቃታለሁ ተማሪ ናት እያላት ነበረ። እሷ ግን ሊዋጥላት አልቻለም ማለት ነው። ምክንያቱም ከአቤል ጋር ያላትን ምስጢር ትነግርብኛለች ብላ ለባለቤቷ ስለፈራች ማለት ነው። ስለዚህ በጣም ፈርታለች። እናም እየጨቀጨቀቻት ነው ማለት ነው ቤቱን ለቀላት እንድትወጣ። ኤፍሬም ግን እዛው እንድትሰራ ነበር ያደረገው። ወደ ሱቅም ወጥቶ ልብስም ገዛዝቶላት በእንግዲህ ስራሽን ቀጥይ እያላት ነበር ማለት ነው። ነገር ግን ሚስትየቱ በጭራሽ ልትቀበላት አልቻለችም።
ከኤፍሬም ጋር ከአቤል ጋር ተደዋውለው ምን እናድርግ፣ ያቺ ሰራተኛ እኮ ወደ ቤት የመጣች እያለች ስትነግረው ነበር። እሱም ግን ችግር የለውም አትጨናነቂ፣ የሆነ ነገር እንፈጥራለን፣ አንድ የሆነ እቅድ እሷን ለማስወገድ እንፈልጋለን እያለ ተያጽናናት ነበረ ማለት ነው። ያንን የገዛላት መምህሯ የገዛላትን ልብስና ደብተር እንግዲህ ክላሷ ገብታ በመቀስ ቆርጥርጥ አድርገው ነበር ማለት ነው የዛን ሰዓት። እና ደግሞ ሀብሏን ማለት ነው ወርቅ ሀብሏን እሷ ፋና እቃ ውስጥ እስቅምጥ አድርጋ እንዲሰረቀች አስመስላ ይኸውልህ ይዛሃት የመጣህ ሰራተኛ ሀብሌንም ሰርቃኛለች፣ እንዲሁም ደግሞ የገዛኸውን ልብስ በመቀስ ቁርጥርጥ አድርገዋለች እና ስለዚህ ይቺ ልጠቅመን አችልም፣ ከቤታችን ትውጣ እያለችው ነበር ማለት ነው። እንደዛ እያለች ስጨቀጭቃት፣ ነገር ግን ፋና እንዴት ይሄን ታያለሽ? ይሄንማ ካልሽኝ ለባለቤትሽ ምስጢርሽን እናገርብሻለሁ፣ ነገር ግን ስራዬን መስራት እፈልጋለሁ። አፍሽን ተዘጋሽ ዝጊ፣ አለበቀረ ምስጢርሽን እናገርብሻለሁ ብላ ስትላት ነበር። ያን ሰዓት እሷም ግን ትነገርብኛለች ብላ ፈርታ ነበር ማለት ነው። እንደዛ እያለ እየተከራከሩ እያለ ኤፍሬም ይመጣል። ምን ሆናችሁ ነው ሲላት፣ አይ ባለቤት ትንገር፣ እሱንማ ባለቤት ትንገር እያለች ስትለው ነበር ማለት ነው። ምንድነው እፂ ንገሪኝ፣ የተፈጠረ ችግር አለ ሲላት፣ አይ የተፈጠረ ችግር የለም፣ ትንሽ እሷና እኔ ያለ መግባባት ነበረ፣ አሁን ፈተነዋል እያለች ስታለባብስ ነበር ማለት ነው። እንደዛም ሆኖ ፋና ወደ ክላሷ ትገባለች ማለት ነው። ወደ ክላሷ ገባ ብላ አረፍ እያለች እያለ እሳቸውም ወደ መኝታ ክላሳቸው እየሄዱ እያለ ጽና ባለቤቷ የዛን ሰዓት ነበረ አቤል ቀስ ብሎ ወደ ፋና ክላሷ እየገባ የነበረው ማለት ነው። ቀስ ብሎ ፋናን እንግዲህ በመሀረም አፍኖ ወደ ቤት ይዟት ሄዷል ማለት ነው። የዛን ሰዓት እሷ ግን ባለቤቷ እንዳይነቃባት በጣም እንደማጫወት ምናምን እያደረገኝ ስታደርገው ነበር ማለት ነው። ምክንያቱም የበር ድምፅ ሰማሁኝ፣ ኮቴ ሰማሁ ምናምን እያለ ሲላት፣ በጭራሽ ቲቪውን ከፍታው ይሆናል ዝም ብለህ አድበህ ተቀመጥ እያለች ስታረሳሳው ነበር። ምክንያቱም ያኛው ልጅ ይዟት እንዲወጣ ስለፈለገች ማለት ነው። እንደሆነም ሆኖ ተሳክቶላት እንግዲህ ፋናን ወደ ቤቱ ይዟት ሄዷል ማለት ነው። ይዟትም ሄዶ እንግዲህ ከትንሽ ደቂቃ በኋላ ፋና ወደ ራሷ ተመልሳ ቆንጆይቱ አንቺ ሞልቃቃ ሰራተኛ የት ነው ያለሽው ሲላት ነበር። ብንን ብትል ያው አቤል አጠገብ ነበረች ማለት ነው። በዛም ሰዓት በጣም ተደናግጣ ነበር። እንዴት ተፈጠረ? እንዴት ይዘህ የመጣ ሁላ እያለች እየጠየቀችው ነበር። እሱ ግን በጣም ደስ ብሎት አንቺም አልገኝም ብለሽ ነበረ፣ አንቺ ትንሽዬ አይጥ እያለ እያፌዘባት ነበር። እሺ ከኔ ምንድን ነው የምትፈልገው? ምስጢርህን ላልናገርብህ ቃል ገብቼልህ የለም ወይ? እንዴት ይሄን ታደርጋለህ? እያለች ስትለው ነበረ። ነገር ግን እሱ በጭራሽ ሊያምናት አልቻለም። እንግዲህ የሚፈልገውን ነገር ጠይቋት ነበር። እሷም ግን አማራጭ ስታጣ እሺ ምንድን ነው የምትፈልገው እንዴት ስትል ጠይቀው ነበር። ያው የሚፈልገው ነገር ስላለ ያንን ነገር ስላለ ተፂም ባለቤት እንዲሁም ተባለቤቱም የሚፈልጉትን ነገር ምስጢራቸውን ደብቀው ያን ነገር ታደረጉ በኋላ ብዙ ገንዘብ እንሰጥሻለን፣ አንቺ ምስጢራችንን እንዳትናገሪብን እንጂ እያለ ሲላት ነበረ። እሷም ግን ዝም ብለህ ልቀቀኝ፣ በጭራሽ አላደርገውም እያለ ስትለው ነበር። አይ በእኔ ሀሳብ ታልተስማማሽ ልለቅሽ አልችልም፣ ቆራርጬ ነው የምጥልሽ እያለ ሲያስፈራራት ነበረ።
እሷም ግን እሺ በስተመጨረሻ እሺ በሀሳብ ተስማምቻለሁ እያለችው ነበር ማለት ነው። ውድ ቤተሰቦች እንግዲህ ቪዲዮ በዚህ ተጠናቋል ማለት ነው። እንግዲህ ለሌላው ክፍል እንግዲህ ኢንሻአላህ እንጠብቃለን። ደስ እንደሚልና እንዲሁም ማስተማሪ እንደሚሆን ተስፋ አደርጋለሁ። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።